ውድ የቻናሌ ቤተሰቦች ለጀማሪዎች አዶቤ ፕሪሚየም ፕሮ ከመጀመሪያው እስከ አድቫንስ የኤዲቲንግ ሂደቶች እንዴት ናቸው የሚለውን የምናይ ይሆናል ማለት ነው። አዶቤ ፕሪሚየም ፕሮ ክፍል 1ን እንማራለን ማለት ነው። በመጀመሪያ አዶቤ ፕሪሚየም ፕሮ እንከፍታለን። አዶቤ ፕሪሚየም ፕሮ ይሄንን እከፍታለሁ ማለት ነው። ስለዚህ አሁን ይሄ እየከፈተልኝ ነው ማለት ነው። አሁን ከፍቷል። ስለዚህ ወደ ኤዲቲንጉ ስንገባ መጀመሪያ የሚያመጣልን ይሄንን ነው። ኒው ፕሮጀክት መሰሩበት ያለን ፕሮጀክት መክፈት የምትችሉበትን ሂደት እዚህ ጋር ያመጣላችኋል ማለት ነው። ይሄ ዌልካም ፔጁ ነው ማለት ነው። እኔ ከዚህ በፊት እየሰራሁት ያለው ስላለ እዚህ ጋር ይሄን ከፍታለሁ ማለት ነው። ይሄን ፔጅ አምጥቶልኛል ማለት ነው። ስለዚህ እዚህ ጋር ሜን ፔጆቹን ነው ዛሬ የምናየው። አብዛኛውን ጊዜ የምንጠቀምባቸው የአዶቤ ፕሪሚየም ፕሮ ዋነኛ ፔጆችን እናያለን ማለት ነው። አዶቤ ፕሪሚየም ፕሮ ስንሰራ ብዙ ጊዜ የምንጠቀምባቸው ወርክ ስፔሶች አሉ። እነኛም ደግሞ በተለያዩ ፓነሎች ለእይታ በሚመቸን ሁኔታ ለኤዲቲንግ የተቀመጡ ናቸው ማለት ነው። ኮር ኢንተርፌሶቹን እኛ ስንጠቀም በአራት ከፍለን እናያለን። አንደኛው ፕሮጀክት ፓኔል ነው። ሁለተኛው ደግሞ ሶርስ ሞኒተር ነው። ሶስተኛው ደግሞ ታይምላይን ነው። አራተኛው ፕሮግራም ሞኒተር ነው። እነኚህ ላይ ሆነን ነው አብዛኛዎቹን ነገሮች የምንጠቀመው። ፕሮጀክት ፓኔል የምንለው ዋነኛ ሀብ ነው። እዚህ ጋር እንደምናየው ፕሮጀክት ፓኔል የምንለው ይሄ ነው። ፋይሎችን ኢምፖርት እናደርጋለን። ኢምፖርት ያደረግናቸውን ፋይሎች ደግሞ ኦርጋናይዝ እናደርጋለን። እነኛ ደግሞ ለምሳሌ ፎልደር ፈጥረን ሊሆን ይችላል። ያ ፎልደር ወይም ሌላኛው ስሙ ቢን ይባላል ማለት ነው። ስለዚህ ለኤዲቲንግ ሲኩዌንሳችን ዋነኛ ግብአት የሆኑትን እንደ ፉቴጅ፣ እንደ ኦዲዮ፣ እንደ ግራፊክስ ሶርሶችን እዚህ ላይ እናስገባለን ማለት ነው። ስለዚህ ኦርጋናይዝ የምናደርገው እዚህ ውስጥ ነው። ቢኖች አሉ። እንደገና ደግሞ ኢምፖርት የምናደርጋቸው ፋይሎች አሉ። እነኛ ፋይሎች ፉቴጅ፣ ኦዲዮ፣ ግራፊክስ ሊሆኑ ይችላሉ። እንደገና ሲኩዌንሶቹም እዚሁ ላይ ፕሮጀክት ፓኔል ላይ ነው የሚቀመጡት ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ሶርስ ሞኒተር የምንለው ነው ማለት ነው። ለምሳሌ ፋይል እናስገባ። እነኚህን 3 ፋይሎች ይኸው ድራግ አድርጌ አዶቤ ፕሪሚየም ፕሮ ላይ ይኸው እዚህ ጋር አስገባሁኝ። ይኸው ኢምፖርት አደረገልኝ። እነኚህ 3 ፋይሎች አሉኝ። ይኸው እንደምታዩት እዚህ ጋር ቪዲዮ አለ፣ እዚህ ጋር ደግሞ ሎጎ አለ፣ የዩቲዩብ ሎጎ አለ፣ እዚህ ጋር ደግሞ ኦዲዮ አለ ማለት ነው። ስለዚህ እነኚህ 3ቱን ፋይሎች እዚህ ጋር ኢምፖርት አድርጌያለሁ። ለምሳሌ ሶርስ ሞኒተር የሚባለው ይሄን ደብል ክሊክ እዚህ ጋር ሳረግ እዚች ጋር ያሳየኛል። ይሄ ሶርስ ሞኒተር ጥቅሙ ምንድነው ለሚለው ብዙ ጊዜ ኤዲቲንግ በቀጥታ ከመግባታችን በፊት ለምሳሌ ኢንተርቪው ከሆነ ሌሎች ነገሮችም ያንን ሶርስ የምንፈልጋትን ፖይንት ብቻ ወደ ኤዲቲንግ ሴክሽን ክሊፑን ለማስገባት ብዙ ጊዜ ሶርስ ሞኒተር ይጠቅመናል ማለት ነው። ሶርስ ሞኒተር ስለዚህ እዚህ ጋር ደብል ክሊክ ማድረግ ነው፣ ወደ ሶርስ ሞኒተሩ ይወስደናል። እዚህ ጋር ክሎዝ ማድረግ ትችላላችሁ። እዚህ ጋር ደብል ክሊክ ሳረግ ወደ ሶርስ ሞኒተር እዚህ ጋር ይሄው ማጫወት እችላለሁ ማለት ነው። ይሄ ምንድነው? ሶርስ ሞኒተር ነው ማለት ነው። ወሳኙ ኤሪያ ነው ይሄ። ታይምላይን ማለት እዚህ ጋር የምናየው ማለት ነው። ለምሳሌ ይሄንም ቪዲዮ በቀጥታ እዚህ ውስጥ አስገባሁት። ይሄው ታይምላይን እዚህ ጋር መጥቶልኛል። ይሄ ታይምላይን የምንለው የመጀመሪያ የሆነው የመስሪያ ክልላችን ነው፣ ወይም ደግሞ ፕራይመሪ ወርክ ስፔስ ይባላል ማለት ነው። በብዙ ትራኮች የታጀበ ነው፣ እናንተ በምፈልጉት ያህል ትራክ። ያም ደግሞ የሚሆነው ኦዲዮ ትራክ አለ፣ እንደገና ደግሞ ቪዲዮ ትራክ አለ። ይሄው እንደምታዩት እዚህ ወደ ላይ ይሄ ቪዲዮ አለ። ይሄ ቪዲዮ ከላይ ያለው ቪዲዮ እነኚህ ቪዲዮ ትራኮች ናቸው። ወደ ታች ደግሞ ኦዲዮ ትራክ አለ ማለት ነው። ይሄው እዚህ ጋር A1 A2 A3 እያለ ወደ ታች ይሄዳል። እዚህ ጋር V1 V2 V3 እያለ ወደ ላይ ይሄዳል ማለት ነው። ስለዚህ በብዙ ትራኮች ታጅቦ ስራችንን ሲኩዌንሻሊ እንድንሰራ የሚያስችለን ክፍል ነው ማለት ነው ይሄ ታይምላይን የምንለው ማለት ነው። እዚህ ጋር እንደፈለኩት ይሄው ኦዲዮ መጨመር መቀነስ ምናምን እችላለሁ ማለት ነው። ስለዚህ እንደዚህ እያደረግን ኤዲቲንጉን
መስራት የምንችለው እዚህ ታይም ላይን ላይ ነው ማለት ነው። ኦዲዮና ቪዲዮ ትራኮችን በመጨመር በመፈልጉት ሁኔታ ትሰራላችሁ ማለት ነው። ለምሳሌ እዚህ ጋር ሰሌክት ቱል አለ። ሰሌክት እያደረጋችሁ እዚህ ጋር ደግሞ ራዞር ቱልን በመጠቀም እዚህ ጋር ከት እያደረጋችሁ መስራት ትችላላችሁ። ይሄው እዚህ ጋር እንደምናየው ይሄው ትራኮች አሉ። እዚህ ጋር ኢንዲኬተሮች አሉ። እዚህ ጋር የመዝጊያ ኤዲት ልታረጉት የማትፈልጓቸውን ነገሮች ወይም በቀጥታ እንዲቀመጡ ሌሎች ላይ አፕላይ የምታረጓቸውን ነገሮች እሱ ላይ እንዳይሆን የምትፈልጉ እዚህ ጋር መዝጋት ትችላላችሁ። እዚህ ጋር ደግሞ ቪዲዮ ነው ኦዲዮ ነው የሚለውን ያመላክታችኋል። እዚህ ጋር ደግሞ እንዳይታይ ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ። ሃይላይት ነው። እዚህ ጋር ደግሞ ቤዚክ ኤዲቲንግ ቱሎች አሉ። እዚህ ጋር ታይሙን ያመላክታችኋል። እዚህ ጋር እንደምታዩት እስከ ስንተኛው ደቂቃ ድረስ ሄዳችኋል የሚለውን እዚህ ጋር ደግሞ የእናንተ ያስገባችሁት ቪዲዮ ወይም ደግሞ ኦዲዮ እስከ ስንተኛው ደቂቃ ድረስ ነው ያለው የሚለውን እዚህ ጋር ያመላክታችኋል ማለት ነው። ይሄኛው ማለት ነው። እዚህ ጋር ደግሞ በቀጥታ ታይሙን ማየት ትችላላችሁ ሲጫወት ማለት ነው። እዚህ ጋር ደግሞ ማጫወቻዎች አሉ። ይሄው እንደምታዩት እዚህ ጋር ደግሞ ኦዲዮ ሲጫወት እዚህ ጋር በኦዲዮ ሌቭሉ ማየት ትችላላችሁ ማለት ነው። ይሄ ሃይላይት ስለሆነ ነው። ሌላ ዲፕ ስንገባ እያንዳንዱን ነገር በደንብ የምናዩ ይሆናል ማለት ነው። ሌላኛው አራተኛው ደግሞ ፕሮግራም ሞኒተር የምንለው ነው። ይሄው እዚህ ጋር ይሄን ፕሮግራም ሞኒተር እዚህ ጋር መተን ማሳነስ እንችላለን። 25 ላይ አድርገው እናንተ በመፈልጉት ሁኔታ እንዳላችሁ የስክሪን ሪዞሉሽን ሁኔታ እዚህ ጋር መጠቀም ትችላላችሁ ማለት ነው። ይሄው ለምሳሌ 25 ላይ አድርጌዋለሁ። ታይም ላይን ላይ ኤግዛክትሊ የምትሰሩትን ፕሮግራም ያሳያችኋል ማለት ነው። ይሄ ሞኒተር ኛው ነው ምን እየሰራችሁ እንደሆነ የምታዩበት ነው። ቀደም ያየነው ሶርስ ሞኒተርን ነው። እዚህ ጋር የሶርስ ሞኒተሩን ነው እዚህ ጋር እያየን የነበረው። ይሄ ሶርስ ሞኒተር ነው። እዚህ ጋር ደግሞ ፕሮግራም ሞኒተር ነው ማለት ነው። የምንሰራውን ፕሮግራም ነው የምናየው። እዚህ ጋር ግን እያንዳንዷን የክሊፕ ሞኒተሮችን ነው ወይም ደግሞ የሶርስ ሞኒተራችን ነው። ይሄኛው ሁለት ሞኒተሮች አሉን ማለት ነው። እዚህ ጋር ኤዲት የምናደርገው ቪዲዮ የምናይበት ነው። ያም ማለት ደግሞ የምንሰራው ቪዲዮ ነው ማለት ነው። ዛሬ አራቱን ሜን የሆኑ አዶቤ ፕሪሚየም ፕሮ ላይ ስንሰራ የምናያቸውን ኢንተርፌሶች ወይም ደግሞ ፍሎውን ጠብቆ እንዲሄድ የሚያስችሉንን አራት ወሳኝ ክፍሎችን ያየ ነው። አንደኛው ፕሮጀክት ፓኔል ነው። ሁለተኛው ሶርስ ሞኒተር ነው። ሶስተኛው ታይምላይን ነው። አራተኛው ደግሞ ፕሮግራም ሞኒተር ነው። የመጀመሪያው ለምሳሌ ፕሮጀክት ፓኔል የምንለው እዚህ ጋር ብዙ ያንን ፕሮጀክት ፓኔል ላይ የመጡ ነገሮችን ማየት የሚያስችሉን እዚህ ጋር አፕላይ የምናደርጋቸው ነገሮች የመጀመሪያው ይሄው እንደምታዩት ሪራይተብል ነው። አረንጓዴ ስትሆን እዚህ ውስጥ ያሉትን ወስጄ የትም ቦታ ላይ ይሄው ማስገባት እችላለሁ። ፕሮጀክት ኢዝ ሪራይተብል እያለኝ ነው። የፈለኩትን ወስጄ እዚህ ጋር ታይምላይን ላይ ማስገባት እችላለሁ። ሁለተኛው ደግሞ ሁለተኛው እዚህ ጋር ዘጋውት ኦኬ ብል እዚህ ጋር ይሄንም ፋይል እዚህ ጋር ወስጄ ታይምላይን ላይ ማስገባት አልችልም፣ ምክንያቱም እዚህ ጋር ዘግቼዋለሁ ማለት ነው። ስለዚህ ከፈት ሌላኛው ደግሞ እዚህ ጋር ሊስት ቪው ማድረግ እችላለሁ። ይሄው እንደምታዩት ሊስት ቪው ነው። እዚህ ጋር ደግሞ አይከን ቪው የቅድሙ አይነት፣ እዚህ ጋር ደግሞ እንደምታዩት ፍሪ ፍሮም ቪው ይሆናል። ይሄው እንደምታዩት በእንደዚህ አይነት ሁኔታ ማስቀመጥ ትችላላችሁ ማለት ነው። ይሄው እዚህ ጋር ሊስት ቪው እዚህ ጋር የእይታ ሁኔታዎችን ነው የሚወስንላችሁ። እዚህ ጋር ደግሞ ሁሉንም አይከኖች በእንደዚህ አይነት ሁኔታ ይደረድራላችኋል። እዚህ ጋር ደግሞ ወደታች እንደ ሊስት ቪው ሆኖ ግን እይታ ያለው ባለው ሁኔታ ይደረድርላችኋል። እንዲህ ይሁን ማለት ነው። እዚህ ጋር ደግሞ ዙም ኢን ዙም አውት ማድረግ ትችላላችሁ። እዚህ ጋር ሶርት አይከን ማድረግ ነው። እዚህ ጋር ደግሞ ፋይንድ ወይም ደግሞ ኮንትሮል ፕላስ ኤፍ ማድረግ ትችላላችሁ። እዚህ ጋር ቢን ትፈጥራላችሁ። እዚህ ጋር ያስገባችኋቸውን ፋይሎች ለምሳሌ እዚህ ጋር ፈጥረን ይሄው እዚህ ጋር ኢንግብ ያለው ከዛ ሌሎቹን እያነሳችሁ ይሄው እዚህ ጋር ሰሌክት አደረኩኝ። ሁሉንም እዚህ ፋይል ውስጥ እንደዚህ ማስገባት ትችላላችሁ። ስለዚህ አሁን ያሉት እዚህ ውስጥ ነው ማለት ነው። እንደዚህ እያደረጋችሁ ቢን ፈጥራችሁ ማስቀመጥ ትችላላችሁ ማለት ነው። ቢናችሁ ውስጥ ይሄው ኤዲቲንግ ቢን ውስጥ እነኚህ ፋይሎች አሉ ማለት ነው። እዚህ ጋር ደግሞ እንደምታዩ ኒው አይተም
ይሄው እዚህ ጋር ኒው አይተም ለምሳሌ ሲኩዌንስ ሌላ ተጨማሪ ለመፍጠር ከፈለጋችሁ ፕሮጀክት ሾርት ከቶች ኦፍላይን ፋይልስ ምናምን እነኚህ አጀስት የምታረጉባቸው ወይም ደግሞ የምፈጥሯቸው ነገሮች ከለሪንግ ምናምን እዚህ ጋር መፍጠር ለምሳሌ ኒው ሲኩዌንስ መፈጠር ከሆነ ኤዲት 2 ብዬ ብፈጥር ይሄው እዚህ ጋር ሌላ ፈጥሮልኛል። ይሄኛው አለ ተጨማሪ ደግሞ ይሄኛው አለኝ ማለት ነው። ስለዚህ ይሄንን ወስጄ እዚህ ጋር ማስገባት እችላለሁ። ከዛ ይሄንን እንዲህ ማስፋት እችላለሁ ማለት ነው። ስለዚህ አሁን ሁለት ሲኩዌንሶች አሉኝ ማለት ነው። ይሄ የመጀመሪያው ነው፣ ይሄ ደግሞ ሁለተኛው ነው ማለት ነው። ስለዚህ ይሄ ፕሮጀክት ፓኔል በእንደዚህ አይነት ሁኔታ ማየት ትችላላችሁ ማለት ነው። እዚህ ጋር ያሉትን ቱሎች በደንብ መጠቀም ነው። ሌላኛው ደግሞ እዚህ ጋር ታይም ላይን ላይ እዚህ ጋር ቤዚክ ቱሎቹ አሉ እንደምታዩት በደንብ እናያቸዋለን። ለዛሬ ግን ሁለቱን እዚህ ጋር ራዞር ቱል እና እዚህ ጋር ደግሞ ሴሌክሽን ቱል መጠቀም ተጠቅመናል። ይሄው ሴሌክሽን ቱል፣ ራዞር ቱል፣ ሾርትከት ሲ ትነካላችሁ። ይሄው እዚህ ጋር ከዛ ቪ ለሴሌክሽን ቱል ከዛ ይሄንን እንደምታዩት ሴሌክት አደረኩ። እንደዚህ መስራት ትችላላችሁ ማለት ነው። ይሄ ታይም ላይን ላይ ነው። እዚህ ጋር ደግሞ ፕሮግራም ሞኒተር አለ። እዚህ ጋር እየሰራችሁት ያለውን ከረንት ነገር እዚህ ጋር ያሳያችኋል ማለት ነው። ሌላኛው ደግሞ እዚህ ጋር ቀደም ያልነው ሶርስ ሞኒተር የምንለው ነው። ፕሮጀክት ፓኔላችን ላይ ያለውን ደብል ክሊክ በማድረግ እዚህ ጋር ሶርሱን ማየት እንችላለን ማለት ነው። ለዚህ ቪዲዮ ቢሆን ይሻላል። ለምሳሌ ይሄው ሶርሱን እዚህ ጋር ማየት ይችላል። ይሄ ሶርሱ ነው። በቀጥታ ኢን እና አውት በመያዝ እናንተ ወደ ታይም ላይናችሁ ላይ በማስገባት ኤዲት ማድረግ ትችላላችሁ ማለት ነው። ዛሬ ያየነው እንደ መጀመሪያ ክፍል ኮር ኢንተርፌስ ወይም ደግሞ ወርክ ፍሎዋችሁን ሊያስጠብቁላችሁ የሚችሉትን አራቱን ዋነኛ የአዶቤ ፕሪሚየም ፕሮ ክፍሎችን ያየነው። አንደኛው ክፍል ፕሮጀክት ፓኔል የምንለው እዚህ ላይ ብዙ ነገሮችን ማወቅ ይኖርባቸዋል። ኢምፖርት እናረጋለን። ሌላኛው ፋይሎቻችንን ኦርጋናይዝ እናረጋለን። ይሄ ኦርጋናይዝ የምናረገው ነገር ለምሳሌ ቢን ፈጥራለን። ከዛ እዚህ ቢን ላይ የምናስገባው ፉቴጅ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ግራፊክስ ሶርሶች ሊሆኑ ይችላሉ። እነዚህን ደግሞ በብዙ መልክ ማየት ትችላላችሁ። ኢሜጅ፣ ቪዲዮ ምናምን እያላችሁ ማየት ትችላላችሁ። እዛ ፕሮጀክት ፓኔሎች ውስጥ ነው አስገብተን ይሄን ማኔጅ የምናደርገው ማለት ነው። ሌላኛው ደግሞ ሶርስ ሞኒተር ራው ሶርስ ቪዲዮም ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ኦዲዮ ሞኒተር የምናደርግበትና ያንኛውን ደግሞ ኢንና አውት ይዘን የምንፈልገውን የቪዲዮ ክፍል ወይም ደግሞ የኦዲዮ ክፍል መርጠን ወደ ታይምላይን የምናስገባበት ወይም ደግሞ የመስሪያ ክልላችን ውስጥ የምናስገባበት ሞኒተር ነው ማለት ነው። እጅግ በጣም ወሳኝ ክፍል ነው። ሌላኛው ዋነኛው ደግሞ ታይምላይን ነው። ይሄ ደግሞ ዋነኛ የመስሪያ ክልላችን ነው ይሄ ማለት ነው። ቪዲዮ ኦዲዮ ኤዲት የምናደርግበት በተለያዩ በኦዲዮ እና በቪዲዮ ትራኮች የታጀበ ክፍል ነው ማለት ነው። እዚህ ላይ ነው ኤዲት የምናደርገው ወይም ደግሞ የምናቀነባብረው እዚህ ታይምላይን ላይ ሆነን ነው ማለት ነው። ቤዚክ ቱሎች አሉ፣ ኦዲዮ ቪዲዮ ትራኮች አሉ፣ እንደገና ደግሞ ማጫወት የምንችልባቸው ኦፕሽኖች አሉ፣ ታይም ኢንዲኬተሮች አሉ። ስለዚህ በዚህ ላይ ሆነን ቪዲዮአችንን እናቀነባብራለን ማለት ነው። ይሄ ፕራይመሪ ወርክ ስፔስ ነው። እንደገና ደግሞ አዶቤ ፕሪሚየም ፕሮ ላይም ስንሰራ እዚህ ላይ ሆነን ነው ቪዲዮአችንን ኦዲዮአችንን የምናቀነባብረው ማለት ነው። ሌላኛው ደግሞ እዚህ ታይምላይን ላይ ሆነን ስናቀነባብር የምናይበት አራተኛው ክፍል ፕሮግራም ሞኒተር ይባላል ማለት ነው። ታይምላይን ላይ ያሉትን ነገሮች በጠቅላላ የምናየው እዚህ ፕሮግራም ሞኒተር ላይ ነው ማለት ነው። ስለዚህ ሁለት ሞኒተሮች አሉን። ያም ፕሪቪው እና ፖስት ቪው የሚባል ማለት ነው። እዚህ ጋር ፕሪቪው የምንለው ለምሳሌ ሶርስ ሞኒተር ነው። ፖስት ቪው የምንለው ደግሞ ፕሮግራም ሞኒተራችን ነው ማለት ነው። ስለዚህ እነኚህን ነገሮች በደንብ ማወቅ ይጠበቅብናል። እነዚህን ነገሮች አውቀን ነው ወደ ቀጣዩ የኤዲቲንግ ሂደት መሄድ የምንችለው ማለት ነው። ስለዚህ እነኚህን ነገሮች በደንብ አብሰልስለን ካወቅን በኋላ ወደ ቀጣዩ የኤዲቲንግ ፓርት እንሄዳለን። ይህ ክፍል አንዳችን ነው ማለት ነው። ስለዚህ ኮር ኢንተርፌሶችን በዚህ መልኩ አይተናል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ